አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከእኔ ጋር ሁሉ ሰላም። ዛሬ ማሳያችሁ እንግዲህ በቆሎ እሸት የሀገራችሁ ትዝ ያላችሁ ትዝታ ካለባችሁ ማለት ነው። ይሄን የመሰለ በቆሎ እሸት ውስጥ እዩት እንዴት እንደሚያምር ማለት ነው። ለናፈቃችሁ ይሄን እንግዲህ አብረን እናምሰዋለን ማለት ነው። ለመፈልፈል እንዲመቸን እንደዛ አድርገን እንቆራርጠዋለን ማለት ነው። ከዛስ መፈልፈል ነዋ እያንዳንዷ ማለት ነው። እና በነገራችን ላይ እኔ በቆሎ በጣም ነው የምወደው ማለት ነው። እውነት ደስ ይለኛል። በቃ እሸት በቆሎ ብትበሉት የማይጠገብም ማለት ነው እውነት። እና እናንተም እንግዲህ ፈላልኩና ካገኛችሁ ለመብላት ሞክሩ ማለት ነው። እሺ አያችሁ በዚህ በአማረ መልኩ ፈልፍሌዋለሁ ማለት ነው። በቆሎውን ማለት ነው እንዴት ደስ እንደሚል እውነቴን ነው የምላችሁ። ሳምንት ደግሞ አሳያችኋለሁ ማለት ነው። አብረን እንመስልና ያሳያችሁ ነው ማለት ነው። በጣም ደስ የሚለው ማለት ነው። ያው በአረቦች ዶራ ነው የሚባለውና ብርቅዬ ነው ማለት ነው። ቶሎ ስለማይገኝ ብርቅ ነው በጣም ነው። እኛ ደግሞ የኢትዮጵያዊ ልጆች በጣም ነው የሚናፍቀን ማለት ነው። የሀገራችን ትዝታ አለብን ማለት ነው። እና በዚህ መልኩ አያችሁ አይደል? ይሄን እንግዲህ እያመስኩ አሳያችኋለሁ ማለት ነው። ደስ ባለ እንዴት አድርገን ማመስ እንዳለብን ከቅቅል ማለት ነው የሚታመሰው ደስ ይለኛል ማለት ነው። ጣዕም ያለውም ራሱ በውሃ ቀቅለን ከምናደርግ በይሄኛው ያው ሰው እንደ ፍላጎት ነው፣ ግን ያው በዚህኛው ቢሆን ደስ ይለኛል ማለት ነው። እኔ እንግዲህ ላሳያችሁ ማለት ነው። በተሰብ ይውላችሁ ይሄን እንዴት አድርጌ ይሄው እንትን አድርጌ ያለው ማለት ነው ማመስበት። ከዚህ ጋር እናደርገውና እንደዚህ ከተሰኮ ደግሞ የሚገርም እሺ ረምጣለችን ላይ እንደዚህ አድርገን አይደል እንዴ መፍሰስ እንኳን የለበትም ማለት ነው። ይኸውላችሁ በዚህ መልኩ እንግዲህ ፍቅሩ ያለባችሁ ያው ኑና ብሉ ማለት ነው። በዛራ ቻናል ማለት ነው ሰብስክራይብ፣ ሼር ላይ ያደረጋችሁ ቤተሰብ ያሆናችሁ ደግሞ ቤተሰብ እንሆንላችኋለሁ። አያችሁ እንደዛ አድርገን በቃ ደስ ባለ መልኩ የሚገርማችሁ በጣም እሸት ነው ማለት ነው። አላዋለም አላደረም ማለት ነው። ትኩሱን ሲሆን ደግሞ በጣም የበለጠ ነው ጣዕሙና እናንተም እንደዛ አድርጋችሁ በቤታችሁ እንደዚህ እናደርገዋለን። ለመሰላችሁ ነው ገባችሁ? እንደዛ አድርገን ስናምሰው አይደርቅብንም ማለት ነው። እሸቱ በቃ ላይ ጋር እንዳለ ስንበላው ራሱ ጣፋችን ላይ ማለት ነው ያው ሙልል እያለ ደስ ይላል ማለት ነው። ግን በትንትን ስናደርገው በጣም ይደርቅብናል ማለት ነው። እና እንደዛ አድርገን ገልበጥ እያደረግን እናምሰዋለን ማለት ነው። በተሰብ እንዴ ልዩ እኮ ነው። እንቆጭልላችሁ በተለይ የበቆሎ ፍቅር ያለባችሁ ማለት ነው። ዋው በተሰብ አያችሁት እንዴት እንደሚያምር ውይ የሚገርም ነው። እየፈነዳኩ ነው በእውነት ልክ
እንደ ፈንዲሻ ቶቶቶቶ አለ እኮ እና ያችሁ በዚህ መልኩ ማለት ነው። በጣም ነው የሚያምረው። ይበቃዋል በቃ ጋይስ። አያችሁ በዚህ በአማረ መልኩ እንደዛ አምሯን ማለት ነው። በቃ በቀሎ እሸት እንቁርት ሽላችሁ በቃ አያችሁት አይደል? በቆሎችን እንደዚህ ካደረግን ቡናችንን እናፈላለን ማለት ነው። የሀገራችን ቡና ነበረ፣ ቡና የለምና ከዚህ ንስካፌ በምንፈልገው ያው ንስካፌ ምርጥ ነው ማለት ነው። ስለዚህ ይሄን ንስካፌ አያችሁት በቃ ይሄን ከዚህ ጋር አረግና አፈላለው ማለት ነው። ከፈለጋችሁ ስኳር መጨመር ትችላላችሁ፣ ግን አብሮት ያለው ስኳር በቂ ነው ማለት ነው። ስኳር ለማንፈልጉ ማብዛት ለማንፈልጉ ማለት ነው። ኦኬ በደንብ አድርጌ ወረቀቱን ስላልቀደድኩት በዚህ መልኩ ማለት ነው። እና እንደዛ አድርገን ውሃችንን የምንፈልገውን መጠን እንጨምራለን። እስኪያችን ማሻላ እንዴት መሰለ ደስ የሚላችሁ አያችሁት። ከዛ አድርገን እናዋህደዋለን ማለት ነው። በዚህ መልኩ እንግዲህ እሸታችንና ቡናችን ነገር አሁን እንበላለን ማለት ነው። ቤተሰብ ሞክሩት፣ እንደዛ አድርጋችሁ እውነት ትወዱታላችሁ ማለት ነው። በተለይ ኔስካፌ ጋር ለየት ያደርገዋል ማለት ነው ጣዕሙ። ያው በቀሎ እሸት ቡና ጋር የቡና ቁርስ ተብሎ አይደል እንደ ሀገራችን ነው የሚቀርበው።